ሰላም ጤና ይስጥልን። እንኳን ወደ እንግሊዘኛ በቀላሉ የቋንቋ ማዕከላችን በደህና መጣችሁ። እስኪ አንድ ጥያቄ ልጠይቃችሁ። ቀጠሮ ስትይዙ የልደት ቀናችሁን ለሰው ስትናገሩ ወይንም የስራ ዕቅድ ስታወጡ ምን ትጠቀማላችሁ? በእርግጥ ቀናትን፣ ሳምንታትና ወራትን ከእነዚህ ነገሮች በዕለት ተዕለት ህይወታችን ውስጥ ጠዋት ከምንነሳበት ጊዜ ጀምሮ ማታ እስከምንተኛበት ጊዜ ድረስ የምንጠቀምባቸው ወሳኝ የቋንቋ ክፍሎች ናቸው። ዛሬ በእንግሊዘኛ ቋንቋ 7ቱን የሳምንት ቀናት፣ 12ቱን ወራትና ከዚሁ ጋር የተያያዙ ጠቃሚ አገላለጾችን በፍጹም ቀላል በሆነ መንገድ እንማራለን። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ስለ ቀናት፣ ወራትና በእንግሊዘኛ ለመናገር ፈጽሞ አትቸገሩ። ዝግጁ ናችሁ? በመጀመሪያ የምንጀምረው ከሳምንት ቀናት ወይም ዴይስ ኦፍ ዘ ዊክ ይሆናል። በእንግሊዘኛ የሳምንቱ ቀናት ሁልጊዜ የሚጀምሩት በታላቅ ሆሄ ወይም ካፒታል ሌተርስ መሆኑን እንዳትረሱ። አንድ ባንድ እያነበብን እንለማመድ። ማንዴይ ሰኞ፣ ቲውስዴይ ማክሰኞ። ብዙ ሰዎች ትዊስዴይ ይሉታል። ትክክለኛው አነባበብ ግን ቲውስዴይ ተብሎ ነው። ቲውስዴይ ማክሰኞ፣ ዌንስዴይ ረቡዕ፣ ዘርስዴይ ሐሙስ፣ ፍራይዴይ አርብ ወይም የሳምንቱ የመጨረሻ ቀን፣ ሳተርዴይ ቅዳሜ፣ ሳንዴይ እሁድ። አሁን ደግሞ እነዚህን ቀናት በሁለት ዋና ዋና ክፍሎች እንከፍላቸዋለን። ዊክዴይስ ከሰኞ እስከ ዓርብ ያሉት የሥራ ቀናት ያጠቃልላል። ዊክንድ ቅዳሜና እሁድን ማለትም የሳምንቱን መጨረሻ የእረፍት ቀናትን ያመለክታል ማለት ነው። ቃላቶቹን ብቻ ማወቅ በቂ አይደለም። በአረፍተ ነገር ውስጥ እንዴት እንደምንጠቀማቸው ደግሞ ማወቅ አለብን። ለምሳሌ ቱዴይ ኢዝ መንዴይ። ቱዴይ ኢዝ መንዴይ ዛሬ ሰኞ ነው። አይ ጎ ቱ ወርክ ኦን ፍራይዴይ። እኔ ዓርብ ዕለት ወደ ስራ ሄዳለሁ። እዚህ ጋር ማወቅ ያለብን ምንጊዜም ከቀናት በፊት ሁልጊዜ ኦን የሚለውን መስተዋድድ መጠቀም አለብን። ዋት ዴይ ኢዝ ቱዴይ? ዋት ዴይ ኢዝ ቱዴይ? ዛሬ ምን ቀን ነው? ማይ ፌቨሪት ዴይ ኢዝ ሰንዴይ። ማይ ፌቨሪት ዴይ ኢዝ ሳንዴይ። የኔ የምወደው ቀን እሁድ ነው። the 12 months of the year። በመቀጠል ደግሞ ወደ 12 ወራት 12 months of the year እንለፍ። ልክ እንደ ቀናት ሁሉ የወራት ስሞችም መጀመሪያቸው ሁልጊዜ በታላቅ ሆሄ ወይም ካፒታል ሌተርስ መጻፍ ግድ ነው። ጃንዋሪ ጥር፣ ፌብሩዋሪ የካቲት፣ ማርች መጋቢት፣ ኤፕሪል ሚያዝያ፣ ሜይ ግንቦት፣ ጁን ሰኔ፣ ጁላይ ሐምሌ፣ ኦገስት ነሐሴ፣ ሴፕቴምበር መስከረም፣ ኦክቶበር ጥቅምት፣ ኖቬምበር ህዳር፣ ዲሴምበር ታህሳስ። እስካሁን ደግሞ ከወራት ጋር የሚሄዱ ጠቃሚ አረፍተ ነገሮችን እንይ። ከወራት በፊት የምንጠቀማቸው መስተዋድድ ምንጊዜም ቢሆን ኢን መሆኑን መረሳት የለበትም። ማይ በርዝዴይ ኢዝ ኢን ሴፕቴምበር። ልደቴ በመስከረም ወር ነው። ኢት ኢዝ ኮልድ ኢን ዲሴምበር። በዲሴምበር ወር ይበርዳል እንደማለት ነው። ተጨማሪ እና ወሳኝ የጊዜ ቃላት ቦነስ ቮካብራሪ ንግግራችሁን ይበልጥ ለማሳመር እነዚህን 4 ቃላት በደንብ መያዝ አለብን። ቱዴይ
ቱዴይ ዛሬ፣ የስተርዴይ ትላንት፣ ቱሞሮ ነገ፣ ኔክስት ዊክ የሚቀጥለው ሳምንት። ለምሳሌ ቱሞሮ ኢዝ ቲውስዴይ ነገ ማክሰኞ ነው። በጣም ድንቅ የልምምድ ጊዜ ነበር። ዛሬ ቀናትን፣ ሳምንታትንና ወራትን በአግባቡ ተምረናል። ቋንቋ በተግባር ስለሚዳብር ቪዲዮውን ደጋግማችሁ እንድታዩ ትመክራለሁ። የዛሬ ቤት ስራችሁ What is your favorite days of the week? የሳምንቱ ተወዳጅ ቀናችሁ የትኛው ነው? መልሳችሁን አሁኑኑ በኮሜንት መስጫው ላይ በእንግሊዝኛ ጽፋችሁ አጋሩኝ። እኔም እያንዳንዱን መልስ እያየሁ አስተካክላለሁ። ትምህርቱ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ክፍል እስክንገናኝ ድረስ መልካም የጥናት ጊዜ ይሆንላችሁ።